ቤት ሄጄ የሆነ ረብሻ እንዲፈጠርና ችግር እንዲፈጠር አልፈለኩምና መሳሪያ ይዘዋል፣ ሽጉጥ ይዘው ነው የገቡት። ምንድነው እሱ የተፈጠረው? ማላውቀው ያየሁት እኮ ቪዲዮ ነው። ምንም ይገለኝ ማሞት ማፈልክ ከሆነ በስነ ስርዓት አንተ እኔ ይግደለኝ ሊገሉኝ ነው ሲጀመር የመጣው ወንድሟ አይደለም። ጥቃት ቢደርስብኝ እኔ የሆነ ነገር ብሆን አንደኛ ተጠያቂ እሱን አድርጉልኝ እያልኩኝ ዳንኤል፣ እናንተ በጥፋታችሁ ነው። እኔ ግን ባለትዳር ነኝ፣ ሚስቴ ናት፣ እሄዳለሁ ማለት ነው። እንደውም ማን ነው የተጋደመው? እኔ አልከተልም። አትከተኝ ሲጀመር አንቺ አታስፈልግም። ሳሚ በእናትህ ይኸውልህ፣ አንተ ችግር ውስጥ ነው የምከተኝ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ፍቅርን ቤት እንዳመጣናት አይታችኋል። እና ደግሞ አሁን ገብቼ እኔ ማለት ፍቅርን ያው ነገሮችን ለማስተካከል ጥረት እያደረግኩ ነው። የኔና የወላንሳ ጉዳይም እንዳለ ሆኖ ማለት ነውና ትንሽ ይከብዳል ያለው ነገር ያለው ሁኔታ ማለት ነው። ትላንትና ደግሞ ማታ ቪዲዮ ተለቆ ነበረ። ስለዛ ቪዲዮ ማለትም ሳሚቾ ላይ የተለቀቀው ቪዲዮ አለ። ያው ወንድም ነን ብለው የመጡ ሰዎች አሉ። ስለነሱም ስለ አንዳንድ ነገርና ቤት ከመሄዴ በፊት ቤት ሄጄ የሆነ ረብሻ እንዲፈጠርና ችግር እንዲፈጠር አልፈለኩምና ቤት ከመሄዴ በፊት እዚህ ጋር አንዳንድ ነገሮችን ልናገር ላውራ ብዬ ነው። ምክንያቱም እኔ አንድ ነገር ብሆን ወይም ደግሞ እኔ ላይ አንድ ነገር ቢፈጠር ይሄ ቪዲዮ ማስረጃ ይሁን ማለት ነው። እና ቤት ውስጥ እንግዲህ ያለማንም ፍቃድ ያለማንም ሁኔታ ያለምንም ሁኔታ ቤቴ ውስጥ እንግዲህ ሌቦች ናቸው፣ ሌቦች ገብተዋል ማለት ነው። እኔ እንደ ሌቦች ነው የምቆጥራቸው። እኔ ሳልፈቅድላቸው የሚገቡ ከሆነ እንደ ሌባ ነው የምቆጥራቸው ማለት ነው። መሳሪያ ይዘዋል፣ ሽጉጥ ይዘው ነው የገቡት ምናምን በጣም ብዙ በቃ እየተፈጠሩ ያሉ ነገሮች አሉ ማለት ነው። እና ወላንሳንም ዳኒንም ከቤት ውስጥ አባረዋቸዋል ማለት ነው። እነሱ ራሱ የት እንዳሉ ምንም የማውቀው ተአምር የለም። እኔ አሁን ቀጥ ብዬ ወደ ቤት ይሄዳለሁ። የሚፈጠረውን ነገር እዛ ጋር አብረን እናያለን ማለት ነው። ያው ቢገለኝ ነው እንጂ ምንም ሊያደርገኝ አይችልም እዛ ጋር ያለው አካል ማለት ነው። እና መሞት ደግሞ ብርቅ አይደለም ማለት ነው። እኔ ብዙዎቻችሁ የምታስቡት ፍቅርን እየጎዳሁና እየበደልኩ እንደሆነ ነው። እኔ ሚስቴን እንዴት ልበድል እችላለሁ? እንዴት የምወዳትን የልጆቼን እናት በምን ሂሳብ ልበድል የምችለው? ሁኔታዎች ሁሉ ግጥምጥሞች ናቸው። እየሆኑ ያሉት ነገሮች ሁሉ ተፈልገው አይደለም እየሆኑ ያሉት፣ ሳይፈለጉ ነው እንዴ። እኔ ትበዳላልኩኝም። እኔ ከዚህ በፊት የተፈጠረባት ነገር ሁሉ እንዲፈጠርባት አልፈቀድኩኝም። የምችለውን ሁሉ እየታገልኩ ነው። ዳኒ ሀ ብሎ እዚህ ቤት ሲመጣና ሲበጠብጠን በምችለው አቅም ሁላ ታግየዋለሁ፣ ተፋልሜዋለሁ። ብዙ ነገር ሆኗል፣ ብዙ ነገር ተፈጥሯል። ግን እኔ ለምን እንደ ስቲል እንደ እንትን እንደምቆጠር አላውቅም። እንደ ጠላት ለሚስቴ እንደ ጠላት እና ትላንትና ኮሜንት እያየው ነበርና መምጣታቸው ዘመድነን ቤተሰብነን ብለን መምጣታቸውን እኔም አልቃወምም። ግን ኮሜንት ላይ ገብቼ ሳይ ደግሞ ሳሚንም በሉት እንደዚያ ኧረ በስመ አብ አይባልም፣ እግዚአብሔርን አይባልም። ለምን እንደዚህ እንዴት እንደዚህ ይባላል እንዴ? ምንም ቢሆን እኮ የልጆቼ እናት ናት አይደል እንዴ? መጨረሻ ላይ እኮ የምንቀረው እኮ እኔና እሷ ብቻ ነው። ሌሎች አካባቢያችን ላይ ያሉ ሰዎች እኮ እንትን ይላሉ። እናትና አባት ራሱ እኮ እድሜ ልክህን አብረህ እኮ አትኖርም። ስትወጣ ትወጣለህ እንዴ? እኔ እግዚአብሔርን እኔ ትላንትና ኮሜንቶቹን ሳይ በጣም ነው የተበሳጨሁት። እና ልል የምፈልገው ነገር እኔ አሁን ወደ ቤት ሲሄድ ወይም ወደ ቤት ስገባ አንድ ነገር ቢፈጠርብኝና አንድ ነገር ብሆን እዛ ጋር ያያቸዋቸው ሰዎች ናቸው። ምናልባት ካሜራዬን ሊያዘጉኝ ይችላሉ። የሆነ ነገር ሲያደርጉኝ ላልቀረጽ ይችላለሁ። ግን ቀጥ ብዬ ቤት ነው የሚሄደው ማለት ነው። ምክንያቱም ሚስቴ እንደፈለገ ሲያደርጉ እንትን የምልበት ምክንያት የለም። ሌላው ሁለት ወጣቶች፣ አንዱ በጣም ወጣት ነው፣
አንደኛው ደግሞ ትንሽ ተለቅ ያለ ነው። ሁለት ወጣቶች ናቸው እዛ ጋር የመጡት። እነማን ናቸው የሚለውን ማንነታቸውን እንግዲህ እኔም አውቃለሁ፣ ከኔ በላይ የሚያክሰው የለምና አውቃለሁ፣ ስለሱም እነግራቸዋለሁ ማለት ነው። ስለዚህ ገብቼ ማንነታቸውን ራሱ እኔም የማውቀው አሁን ለምሳሌ የትንሹን ብቻ ነው፣ ያኛውን አላውቀውም። ስለዚህ እሱንም ማንነቱን እጠይቀዋለሁ ማለት ነው። ከየት እንደመጣ ሳላቅ እናንተ በቃ ወንድሟ ኧረ በስመ አብ እናንተ እኮ ወንድሟ የምትሉት ሰውዬ እኔ አላውቀውም እያልኳቸው ነው። አላውቀውም፣ ወንድሟ መሆኑን አላውቅም። እሱንም መጠየቅ እፈልጋለሁ ቀጥታ ገብቼ ማለት ነው። እና ቤተሰቦቻችን ግን በተቻላችሁ መጠን የሆነ እኔና እሷ ለምንቀረው ነገር እኔና እሷ አንድ ላይ ለምንሆነው ነገር ችግር ባይፈጠር ደስ ይለኛል ማለት ነው። እና ስለዚህ ቤተሰቦቻችን ያው አሁን ቀጥታ ልግባ ማለት ነው። ምንም ይሄ የሚያከራክር ነገር የለውም። ቀጥታ ወደ ቤት ሊድ የሚፈጠረውን ነገር አብረን እናያለን ማለት ነው። እና ቤተሰቦቻችን በቃ እኔ ሊድና ስላለው ነገር በቃ ልጋፈጥ ማለት ነው። ምክንያቱም የማላቃቸው ሰዎች ቤቴ ውስጥ ሆነው ዝም ብዬ ቁጭ ብዬ ማየት እኔ አልችልም ማለት ነው። ሲጀመር እነሱ የታጠቁ ኃይሎች ናቸው። ምን እንደሆኑ አላውቅም። እኔ ባዶ እጄን ነው የሚሄደው። እዩልኝ፣ ህግም ይይልኝ ይሄንን ጉዳይ ማለት ነው። አንድ ነገር እንዳያደርጉኝ ይይልኝ። በቃ እኔና እኔ ብቻ ነው ውስጤን የምናውቀው። እኔ በደለኛ ነኝ በደለኛ አይደለሁም የሚለውን ነገር የማውቀው እኔና እኔ ብቻ ነኝ። እኔ ሳሚ ብቻ ነኝ የማውቀው ማለት ነው። እየገባሁ ነው ወደ ቤት። ወደ ቤት ነው የምገባው። ወደ ቤት ነው ተመለስ። ምን ሆነ ነው? የተፈጠረውን አላወቅም። ምንድነው እሱ የተፈጠረውን ማላውቀው? አየሁት እኮ ቪዲዮን ለጋቂ ይገሉሃል። ምንም ይገለኝ መሞት ማፈልግ ከሆነ በስነ ስርዓት አንተ እኔ ይግደሉኝ በቃ እግዚአብሔርን ይግደሉኝ። ሄዳለሁ እኔ ይገሉህ። ምን ሆነ ነው? አንተ ለጋቀኝ ነው። ምንም የሚገለኝ ነገር የለም። ምን ሆነ ነው? አንተ እንደዚህ እንትን አትበል። ምን ሆነ ያማቸው እንደ ሊድ ይያልኩ ነው። ረብሻ ምናምን አታስብ አይደለም። ሊድ እግዚአብሔር ሊድ መጀመሪያ ሁሉንም ነገር ልንገር። ይኸውልህ እናንተም የተቀበላችኋቸውና እዛ ጋር እንደፈለገ ሲጫወቱባችሁ ዝም ያላችኋቸው መሳሪያ ስለያዙ ነው አይደል? መሳሪያ እኮ ሲጀመር ሽጉጥ ይዞ መምጣት በራሱ ወንጀል እንደሆነ አታውቅ። እኔ ላይ እናንተ ላይ እንደተጫወተው ደግሞ እኔ ላይ አይጫወትም። ሊገሉኝ ነው ሲጀመር የመጡት። ወንድሟ አይደለም ዳንኤል ይኸውልህ ወንድሟ አለመሆኑን ልንገርህ። ሰው አትረብሽ። ብዙ ሰው እያየ ነው እዚህ ጋር። ትንሸኛው የወንድሟ ታላቅ ወንድም አላት። የወንድሟ ልጅ ነው። እሱን ነው የማውቀው። ያኛው ግን በምንም አይነት ታሪክ ትንሹ ጃኬት ያደረገው ነገር የለም። ጠቆር የሚለው ጠይሙ ማለት ነው። ትንሽ የሚመስለው እሱ ብቻ ነው የማውቀው። እሱ የወንድሟ የታላቅ ወንድም አለ። የታላቅ ወንድሟ ልጅ ነው እሱ። ግን ዘመድ ባይሆን ማለት ነው። ያኛው ማለት ነው። ማን ነው ስሙን ራሱ አልነገራችሁም። እንዴት እንዳረገን እኮ አላየህም? እዛ ለጥፎ ሽጉጥ የያዘው ማለት በምንም ተአምር ዘመድም አይደለም ቤተሰብም አይደለም ወንድምም አይደለም። ከፈለክ እንደዛ ካንኩማ ዘመድ ካልሆነ እንዴት አብሮ ይመጣል? እናሲዝ ማለት ነው። እሱ ሌላ አካል ሌላ ተልእኮ ያለው ሰው ነው። ስለዚህ እኔ ደግሞ ዝም ብዬ ቆሚያ ላይ ፊት ለፊቱ እጅ ይጋፈጣል። ለገድከኝ ታርሽ እፊቱ እጅ ይጋፈጣለሁ። አንተ ተረጋጋ። ምን ሆነ ነው? እዚህ ሰው ባለበት አንተሻሽ ዞር ብለን ነው ሲጀመር ማለት ነው። አላማቸው ማለት ነው እኔን የሆነ ነገር ለማድረግ ነው። ሌላ ልትሞት ነው የምትለው። ሰማኝ ይገላል። ልጁ ይገላል። ይሆን አንተ ልጁ ራሱ እንዴት እንደመጣ አላውቅም። እንዴት እንደተባበረው ራሱ እግዚአብሔር ነው የማውቀው። እኔ እዛ ጋር ለነሱ ሄደን እናመለክታለን። ግን ጋር አለ ሄደን እናመለክታለን። እናመለክታለን ሲጀመር ማለት ነው። ግን ማለት ነው በትክክል ራሱ ይሄ አብሮት ያለው አይደል ሽጉጥ ያዘው እሱ የእሙ ዘመድ ሆኖ ማያውቅም። አይደለም ወንድም ዘመድ አይደለም እያልኩሽ ዘመድ ባይሆን አብሮ ይመጣ ነበር። እኔ ቤተሰቦቿን እያንዳንዱን አውቃለሁ። ገባሻል? ታውቃለህ እኮ አታውቅም እኮ አላለም። እና ቤተሰቦቹን እያወቅኩኝ የቤተሰብ አባል ያልሆነ ሰው
ዝም ብላችሁ እናንተም ተቀበላችሁ እንዲገልህ ዝም እንበል እንዲገልህ ዝም እንበል እኔ ልጋፈጣችሁ ሲጀመር እናንተ አታስፈልጉ አስወጣችሁ አንተ ምን ሆነ ነው ሽጉጥ ነው ያዘው ሰውዬው እስቲ ታኩስ ለዛ ነው ሲጀመር እኔ ዛሬ ቪዲዮ የሰራሁት እዚህ ጋር ቪዲዮ እየሰራው ያለሁት ምንድነው እሱ ሄዳለሁ ካሜራ ተከትሎ የሚገባ ከሆነ ይገባል የሚያስቆም ከሆነ ደግሞ ያስቆምኛል አይደል ካሜራው ግን ጥቃት ቢደርስብኝ እኔ ያውለው ጥቃት ቢደርስብኝ እኔ የሆነ ነገር ብሆን አንደኛ ተጠያቂ እሱን አድርጉልኝ ይያልኩኝ ለካሜራ ተርፍም ጭራሽ ልጁ ሲጀምር የሚያስጠጋ ልጅ አለ ሲመስል ወታደር የምሬ አቋሙ ራሱ ወታደር ነው አንድ ጊዜ ለምን ወታደር አይሆንም ዳንኤል እና ለህይወት ለማጥፋት ምንም አይነት ርህራሄ የለውም ሊያጠፋ ይችላል ምን ሆነ ነው እኔ እየነገርኩ ነው እንደታለ እና ሚስቴና ልጆቼን ለማንም ጣላት ትቼ ቁጭልል ነው እንደዛ ቁጭል ያልከኝ ቁጭ እንበላልና መጀመሪያ ወደዛ ወጣ እንበልና እናወራ ይተረጋጋ ምን ሆነ ነው ባንዴ ህይወትን ለማጥፋት ነው የምፈልገው ሆን ብሎ አጥምቶበት ነው የመጡት እዚህ ቦታ ብለማ ባንድ ቀን እንደተነስተው ይመጣል እንደዚህ ዝም ብሎ ባንድ አይደለም የመጡት የሆነ ነገር አስቦበት ካልሆነ በስተቀር የሆነ ህይወት ለማጥፋት ካልሆነ በስተቀር እንደዚህ አይመጣም ሽጉጥ ይዞ ገባህ ወንድም አስቦ ካሜራ ላይ ባለቤቷ ላይ ይደቅ ካሜራ ላይ ካየሁት ውጪ ያሏችሁ ነገር አለ እኔን ሊገለኝ ነበር አንተን ሊገል ነበር ያንበረከከ ያንፏቀቀ ሲያስወጣችሁ አይቻለሁ ምናልባት እናንተን እኮ ከአስተሳሰብ የተነሳ እኮ ነው አይደል እንዴ ለምሳሌ እናንተን ማንኛውም ሰው የሚያስባችሁ ሁለታችሁንም የሙጣላት እንደሆናችሁ ነው አይደለ ከዛ ነገር አንፃር እናንተ እንደዛ ያደረገ ያመናጨቀ ቢያስወጣ ብዙ የሚገርም ነገር ያለው አይመስለኝም እኔን ግን ሰምቼዋለሁ እገለዋለሁ እሱን ራሱ ይምጣ የታባቱ ነው ያለው ይያለ ሲል ሰምቼዋለሁ እኔንም እኮ ብሎኛል እንደዛ አይደለም በተለይ እኔን ብሎኛል እኔንም ይፈልገኛል ሊገለኝ ነው የሚፈልገው አውቃለሁ ገባኝ ግን ማለት ነው ይሄ አሁን ላይ አንተ ከሷ ጋር ተጋድመ እርግዝናው አለ አሁንም በዛ ደግሞ በጣም ሊበላ እንትን ሊል ይችላል ሊናደድ ይችላል ያንን ነገር እኛ ቢያንስ እናረጋጋ አይቻለሁ ምን አባሽ ነው ከሱ ጋር የምትተኝ ምናምን ይያለ ሲያመናጭቃት እኮ አይቻለሁ ቪዲዮ እርጉዝ ሴትዮ የመታ ሰውዬ ለአንተ ምንም ነው ምርህ ዳንኤል እናንተ በጥፋታችሁ ነው እኔ ግን ባለትዳር ነኝ ሚስቴ ናት እሄዳለሁ ማለት ነው ማን ነው የተጋደመው እንድትሆን ያበቃው ማን ነው አንተ አይደል እንዲያስረገስከው አይደለም እኔ አንተ ምክንያት እኮ እንደዚህ ሆነች እንዴት እኔ ከሷ ጋር መተኛት ያው እና ታዲያ ከዛ በኋላ ግን ያሳበዳት ግን እሱ አይደለም ምክንያቱ ሌላ ምክንያት አለ አንተ ይሄንን ነው ሰውየው ያየው ይሄንን ምናልባት አንተ ልታክስ ስላንተ ዴቭ ያቀለህም ሰውየው ገባህም ያየውን ነው የሚያቀል ከዚህ በኋላ ያለውን ድንገር አርፈ ልጅን ማሳደግ ምን ደስ ይላል ከዚህ በኋላ እሷንም ልጁንም አይተም ብለሃል አታይም ቀልደኝ ሊገላፍ ነው በቃ ይኸውልህ እኔ ዳኒ ከዚህ በላይ እንዳትመጣ ብለሃል እኔ ከዚህ በላይ አትያዙኝ ሲጀመር እኔ የማደርገውን ነገር አውቃለሁ ምናልባት መረጃ የሚሆነኝ ከሆነና የሚጠቅመኝ ከሆነ ብዬ ነው ቪዲዮ እየሰራው ያለሁት ማለት ነው እኔ ራሴን አውቃለሁ ለሚስቴ ምን ያክል እንደማስብና ምን ያክል እንደምቆረቆር ብዙ ሰው ስለሰደበኝ ብዙ ሰው እንደዚህ ያረግም ሳሚ ጀዝባ ነው ሳሚ ደነዝ ነው ሳሚ መሀይም ነው ስላሉኝ ሳይሆን እኔ እማደርገውን እያንዳንዱን ነገር መሀይም ነው አው ልክ ናችሁ ምን ማለት ነው መሀይም ምን ማለት ነው ምን ማለት ነው ትለኛለህ እኔ ለማሞት እየሄድክ መሀይም አይደለም ማለት ነው መሀይም ብለህ የምታል ጀዝባ እኔ ነው ጀዝባ እንዴ እሷና ነፍሰ ጡር ሆና የመታት ሰውዬ አንተን እንዴት ነው እንትን የሚለው ይግደለኝ በቃ እስቲ ምን ይመጣል ሁለት ነፍስ የለም እኮ መሞት ነው በቃ ጭንቅላትን አሰር ቢያንስ ሰውዬው እንዲረጋጋ አድርግ እልቅ ማለት ሰውዬው የሚያውቀው አንተና እሷ እንደተኛችሁና እሙ በዚህ ምክንያት እንዳበደች ነው እልቅ ነው ይልቅ ልንገርህ ስላንተ ዴቭ ምናምን የሚያውቀው ነገር የለም አንቺ ሲጀመር ነገር የሚያውቀው ነገር የለም አንቺ አታስፈልጊም ግን እምትሄጂ ከሆነና አይ አብሬያችሁ እሄዳለሁ ወደዛ ምትይ ከሆነ ትከተይናለሽ አይ ምትል ከሆነ ደግሞ አንተ ደግሞ እኔ ችግር የለውም እጅግ ጋፈጠዋለሁ ምትል ከሆነ ከኔ ጋር አብረህ ትሄዳለህ
አልገባኝም። ምንድን ነው የምታወራው? አብራችሁ የምትሄዱ ከሆነ አብራችሁ ትሄዳላችሁ። በዚህ በኩል እንሂድ። በአንድ ላይ መሞት ብርቅ አይደለም። አንተ እኔ ሚስቴን ለማንም ትቼ አልቀመጥም። ቢደፍራት ማን እንደሆነ አላውቀውም። ሰውዬ ማን እንደሆነ አላውቀውም። ቢደፍራት እኛ ሞትን ለሙ ማን አላት? መጀመሪያ ማረጋገጥ የለብንም። አይምሯም ጤነኛ አይደለም። ቢደፍራት አንተ ምን ሆናችሁ ነው? አስቡ እንጂ ይሄንን ነገር እኮ ነው ማሰብ የነበረብህ። አንተ ሄደ እሱን ሸጉጦ ነው መዞ ገደለህ እንበል። እሺ ማን ይጠብቃታል? ከዛ በኋላ ሙሉ ልጆቹንስ ማን ያሳድጋቸዋል? እኔ በህይወቴ ማለት ፈርቼ አላውቅም። እኔ ዝም ብዬ እንደ ጅልውን እንደ ፈሪ ልሁን እንጂ በህይወቴ ፈርቼ አላውቅም። የምትከተሉኝ ከሆነ ትከተሉኛላችሁ፣ የማትከተሉኝ ከሆነ ደግሞ ከስሬ ትቀራላችሁ። አለቀ። ጊዜ እየነገርኩህ በደንብ አስብበት። ልጆችን አስብ። ይሄ ሰውዬ ጠላት ሊሆን ይችላል። እሙን ሌላ ነገር ለማድረግ ሊሆን ይችላል። ወዳጅ ነው ታዲያ። ትከተሉኝ ከሆነ ትከተሉኝ፣ የማትከተሉኝ ከሆነ ደግሞ የራሳችሁ ጉዳይ ነው። እኔ አልከተልም። አትከተኝ። ሲጀመር አንቺ አታስፈልም። ሳሚ በእናትህ ይኸውልህ፣ አንተ ችግር ውስጥ ነው የምከተኝ። እኔ ልጁን ትላንትና አይቼዋለሁ። አንተ ጋር ነው ያረፈችው። ስለሷ ማውራት አልፈልግም፣ ግን ልጁን ሌላ ችግር ሊሄድ ነው። በቃ ተው እሺ፣ ቢያንስ እንዘጋጅ። እሺ ወንድ ልጅ ምንድን ነው እሱ የምትዘጋጀው? እናሱ ጠመንጃ ይዞ እኔ ተናግሬያለሁ። ካሜራ ላይ የታጠቁ ኃይል አይደለሁም። የታጠቀው እሱ ነው። እኔ ባዶ እጄን ነው የምሄደው። ጥቃት ቢደርስብኝ እንዳየሁት ከሆነ ምንም የሚያሰርፈን አይመስለኝም። ስለዚህ ሽጉጥ ይዟል። እኛም ቢያንስ በአቅማችን የሆነ ነገር ይዘን እንሄዳለን። እና ከኔ በእናትህ አቦ አልሄድም እኔ ዳንኤል ቤት እያለ ለምንድን ነው ሰው ቤት ሽጉጥ ነው ያዘው? አብረን እንሂድ። ከዛ በኋላ ቀይረን እንመጣለን፣ ይዘን እንመጣለን። ራስን ልታስገድል